ሩሲያ በአውሮፓ ዋንጫ ላይ እንዳትሳተፍ በመታገዷ ሁለት የዓለም ዋንጫ አለፏት። ይህ የሆነው ደግሞ ከሩሲያ ጋር አንጫወትም ብለው በርካታ የአውሮፓ ሀገራት አድማ በማድረጋቸው ነው። የአውሮፓ ሀገራቶች ሩሲያ የዓለም ዋንጫ የምትሳተፍ ከሆነ እኛ አንጫወትም ብለዋል። ከሩሲያ ብሔራዊ ቡድን ጋር ለመጫወት ወደ ሜዳም አንገባም፣ ከዓለም ዋንጫውም ራሳችንን እናገላለን፣ ከጦርነት አዙሪት የማትወጣ አምባገነን ሀገር ናትና ዩክሬንን እየደበደበች ነው። ስለዚህ ተጫዋቾቿ ከኛ ጋር አይሰለፉም። ሩሲያ ከየትኛውም የስፖርት ውድድር ልትባረር ይገባል በሚል እንግሊዝ፣ ፖላንድ፣ ስፔን እና ቼክ ሪፐብሊክ በጋራ ሆነው አደሙባት። እንዲሁም እነሱ ሶቪየት ህብረት እያሉ በቀዝቃዛው ጦርነት ወቅት የኛ የጦር አቅማችን ደካማ በመሆኑ ህዝባችንን ጨፍጭፋለች። ሩሲያ እኛን አውሮፓውያንን ትጠላናለች። የቆየ ቂማችንን በስፖርቱ መድረክ ላይ እንወጣባታለን በሚል የዘረኝነት ጥላቻቸውን ተጠቅመው ያለምንም ጥፋቷ ከ2022 የኳተር ዓለም ዋንጫ ማጣሪያ በግፍ ሰረዟት። ከአውሮፓ ዋንጫ ኢሮ 2024ም አገልሏት። የዓለም አትሌቲክስ ኦሎምፒክ አትሌቶቿ እንዳይሳተፉም አገዷቸው። አሁን ደግሞ ሰሞኑን በመካሄድ ላይ ካለው የ2026 ዓለም ዋንጫ ጭምር እንዳትሳተፍ ሁሉም በአንድ ድምፅ አገለሏት። ፊፋ የአውሮፓውያንን አድማ ሲመለከት ያለ አውሮፓውያን ሀገራት ዓለም ዋንጫ አይደምቅልኝም ብሎ በመስጋት እንግሊዝ፣ ፖላንድ እና ስዊድን አይነት ታላላቅ ሀገራት ደጋፊዎች ካልተሳተፉልኝና የባለ ሀብቶቻቸው ስፖንሰር ከቀረብኝ ከባድ ኪሳራ ይገጥመኛልና ሩሲያን ከውድድሩ ባግዳት ይሻላል ብሎ የጭካኔ ብትሩን አሳረፈባት። ፊፋ ለአውሮፓውያን እሺ አድማችሁን ተቀብያለሁ፣ ቢሆንም ግን የሩሲያ ተጫዋቾች የሀገራቸውን ባንዲራ ሳይዙ የሀገራቸውን ማሊያም ሳይለብሱ የሩሲያ ብሔራዊ መዝሙርም ሳይዘመር በዝምታ ካለ ደጋፊ ብቻቸውን በንጹህ ነጭ ማሊያ እንዲጫወቱና በዓለም ዋንጫው እንዲሳተፉ ሲል አማራጭ ሀሳብ አቀረበ። አውሮፓውያኖች ግን በፍጹም አሉ። የየትኛውም የሩሲያ ዜጋ ከሆነ ተጫዋች ጋር በሜዳ ውስጥ ገብተን አንጫወትም ብለው ለዘመናት በልባቸው ያረገዙትን የታሪክ ጥላቻ፣ የዘረኝነት ስሜትና የኔቶን የፖለቲካ አጀንዳ በቀጥታ ወደ እግር ኳስ ሜዳ ይዘውት መጡ። ሩሲያን በአንድነት ሁሉም አገለሏት። ይህ የዓለምን ሕዝብ አስቆጣ። የሩሲያንም ሕዝብ ቅስምም ሰበረ። ከዓለም እንደተገለሉ ተሰማቸው። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም አውሮፓውያኖች እንዳደሙባቸው ሲረዱ በምሬት ቁጣ መግለጫ ሰጡ። እነዚህ አውሮፓውያን የአሜሪካና የኔቶ የፖለቲካ አጀንዳ ለማስፈጸም እኛን በጦርነት ማሸነፍ ሲያቅታቸው በዓለም ዋንጫ መድረክ እንዳንሳተፍ አገለሉን። እኛ ለአውሮፓ ሀገራት ህብረትና እድገት በጋራ ስንሰራ ነበር። ለስፖርቱ ማደግም በብዙ ቢሊዮን ዶላር አውጥተን የ2018ቱን የዓለም ዋንጫ በታላቅ ድምቀት አዘጋጅተን ዓለምን ተቀብለን ለደጋፊዎቻቸው ነፃ የከተማ ባቡርና የባስ ትኬት ሰጥተናቸው በትህትና በፍጹም ሰላም ተንከባክበን ውድድሩን በስኬት አዘጋጅተንላቸው ነበር። ያን ሁሉ ዘመናዊ ስቴዲየም በአጭር ጊዜ ስንገነባላቸው፣ ያን ሁሉ ቢሊዮን ዶላር ስናወጣ ካዝናችንን አራቅተን ነበር። ይህን ሁሉ ውለታችንን ረስተው ዛሬ ሁሉም እኛ ላይ አደሙ። ይህ ክህደት ነው። አውሮፓውያኖች ለሩሲያ ባላቸው የዘረኝነት ጥላቻ እኛን ክደውናል ሲሉ በመረረ ቁጭት ተናገሩ። ከዓለም ዋንጫው የተገለለችው ሩሲያ በየትኛውም የስፖርት መድረክ እንደማያሳትፏት ሲገባት ጎረቤቶቿ አውሮፓውያኖችን ትታ ሌሎች ወዳጆቿን ፍለጋ ወደ ሩቅ ምስራቅ ሀገራት ተጣራች። ቭላዲሚር ፑቲንም የሩሲያ አጋር ለሆኑት ለነ ቻይና፣ ህንድ፣ ብራዚል፣ ደቡብ አፍሪካና ግብፅ እንዲሁም ኢትዮጵያን ጨምረው ጥሪ ያቀረቡ። አውሮፓውያኖች ክደውኛልና እናንተ አጋር ሀገራቶች ሆይ ፊፋ የማያውቀውን የራሳችንን አዲስ የዓለም ዋንጫ እናዘጋጅ። ወጪውን ሁሉ ሩሲያ ትሸፍናለች። የመጀመሪያ ውድድሩም እኛ እናዘጋጅላችኋለን። ኦሎምፒክ ውድድርም ከእናንተ ጋር እናድረግ። ዓለም የተገፉት አትሌቶቼ ከእናንተ ጋር ይወዳደሩ፣ አጋርነታቸውን አሳዩኝ ብላ አገራቶቹን ጋብዛ የወዳጅነት ጨዋታ በራሷ ውጪ በራሷ ኪሳራ ለነሱ እልህ ስትል በድምቀት አዘጋጅታም ነበር። አሁን እዚህ ጋር አንድ ትልቅ ጥያቄ እናንሳ። በፊፋ ጥብቅ ሕግ መሰረት ሀገራቶች ከእገሌ ሀገር ጋር አንጫወት ማለት ይቻላል ወይ የሚለው ነው። የገሌ ሀገር ዜጎች ከተሳተፉ እኛ እንጫወትም ብለው ማደምስ ይችላሉ ወይ? በጦርነት ውስጥ ያለችን ሀገር የፊፋ ሕግ በዓለም ዋንጫ እንዳትሳተፍ ያደርጋታል የሚለው ሌላኛው ጥያቄ ሲሆን ሕጉ በትክክል የሚተገበር ከሆነ ታዲያ አሜሪካ እንደ አውሮፓውያን አቆጣጠር በ2003 የኢራቅን ምድር ስትወር በመቶ ሺዎች የሚቆጠሩ ንጹሃን ስታርድ ፊፋም ሆነ ኢንተርናሽናል ኦሎምፒክ ኮሚቴ
አሜሪካንን ለምን አላገዷትም? አሜሪካና የኔቶ ኃይሎች ሊቢያንና አፍጋኒስታንን ወደ ፍርስራሽነት ሲቀይሩ፣ ንጹሐንን ወደ አመድነት ሲቀይሩ የስፖርቱ ሕግ ለምን ዝምታን መረጠ? ከሁሉ በላይ ደግሞ ዛሬ ዓለም እያያቸው ያለችው የእስራኤልና የፍልስጤም ጉዳይስ? እስራኤል በጋዛ ምድር ላይ የምታካሂደው አስከፊ ጭፍጨፋና የሰብአዊ መብት ረገጣ ዓለም አቀፍ ፍርድ ቤት ጭምር እየታየ ባለበት በዚህ ዘመን እስራኤል በፊፋ በአውሮፓ ዋንጫና በኦሎምፒክ ላይ በኩራት ትሳተፋለች። ታዲያ ለምን ሩሲያ ላይ ብቻ ሲሆን የፊፋ ሕግ ይሰራል? ለምን እስራኤልስ፣ ለምን አሜሪካና ኢራንስ በዘንድሮ የዓለም ዋንጫ ሳይታገዱ ቀሩ? አድመኞቹ እነ እንግሊዝ፣ ፖላንድና ስዊድን አንጫወትም ብለው ማለታቸው በፊፋ ሕግ እንዴት ይታያል? በእርግጥ የማይተገበረው የፊፋ ሕግማ በጽሑፍ ላይ አንድ ሀገር ያለምንም በቂ ምክንያት ከገሌ ሀገር ጋር አልጫወትም የማለት መብት የለውም። ፊፋ በአንቀጽ 14 ላይ እንደጻፈው አንድ ብሔራዊ ቡድን በፊፋ በተመደበለት የውድድር መርሃ ግብር ላይ አልጫወትም ካለ ጨዋታውን በቴክኒክ ውጤት በፎርፌ 3-0 እንዲሸነፍ ይደረጋል። በከፍተኛ የገንዘብ ቅጣትም ይጣልበታል። አልፎ ተርፎም ከቀጣይ ውድድሮች እስከ ማገድ የሚደርስ ከባድ ቅጣት ይጠብቀዋል። ከዚህም በላይ ይህ ሕግ በማንኛውም ሀገር የስፖርት ማህበር ላይ የመንግስት ወይም የፖለቲካ ጣልቃ ገብነትን በጥብቅ ይከለክላል። ሀገራቱ በፖለቲካዊ ምክንያት አልጫወትም ማለታቸው በቀጥታ የፊፋ ሕግ የሚጥስ ወንጀል ነበር። ታዲያ ፊፋ ሕጉን ለምን አስጣሰ? ጨዋታ እንጫወትም ያሉትን የፖላንድ፣ የስዊድን እና የቼክ ሪፐብሊክ እግር ኳስ ማህበራትን መቅጣት ሲገባው ፊፋ ግን የተገላቢጦሽ ሕጉን በመጣስ ተበዳዩ ሩሲያን አገደ። ይህ ለምን ሆነ መሰላችሁ? ምክንያቱም አሜሪካና የኔቶ አባል ሀገራት በዓለም አቀፍ የኮርፖሬት ኩባንያዎችና በስፖርት ስፖንሰርሺፕ ላይ ያላቸው የበላይነት ከፍተኛ ነው። ፊፋ እነዚህን ሀገራት ቢቀጣ ኖሮ ታላላቅ የአውሮፓ ሀገራት ከዓለም ዋንጫው ራሳቸውን ያገሉ ነበር። ውድድሩ የገንዘብና የደጋፊ ኪሳራም ይገጥመው ነበር። ምዕራባውያን የፊፋን ስፖንሰር የሆኑ ትልልቅ ኩባንያዎችን በማስተባበር በፊፋ ላይ የኢኮኖሚ ማዕቀብ ሊጥሉበት እንደሚችሉም እየዛቱ ነበር። ለዚህ ነው ፊፋ የራሱን ሕግ አስከብሮ ጥፋተኞችን ከመቅጣት ይልቅ አሜሪካና ለኔቶ የፖለቲካ ጉልበትና የዶላር የበላይነት ተንበረከከ። ፊፋ ለምዕራባውያን የበቀል መወጫ ሲል የሩሲያን ብሔራዊ ቡድን ለፊዳ እንደሚቀርብ በግ መስዋዕት አድርጎም አቀረበ። ይህ ድርጊት ፊፋ ለሕግ ሳይሆን ለፖለቲካና ለገንዘብ ኃይል እንደሚያደላ ያሳየበት ትልቁ የታሪክ ጥቁር ጠባሳ ሆኖም ተመዝግቧል። ሩሲያ ለዓለም ስፖርት በተለይም ለዓለም ዋንጫ ያበረከተችው መልካም አስተዋጽኦ በታሪክ ማህደር ውስጥ በወርቀት የተጻፈ ነበር። አገሪቱ እንደ አውሮፓውያን አቆጣጠር በ2018 ያስተናገደችው የፊፋ ዓለም ዋንጫ በኮከብ ተጫዋቾች፣ በደጋፊዎችና በራሱ በፊፋ እውቅና ጭምር በታሪክ ምርጡና እጅግ ስኬታማው የዓለም ዋንጫ ተብሎም ተመዝግቧል። በፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ጭምር የተወደሰ ነበር። ሩሲያ በቢሊዮን ዶላር የሚቆጠር ወጪ በማድረግም የገነባቻቸው እጅግ ዘመናዊ ስታዲየሞች ያሳየችው ወደር የለሽ የደህንነት ጥበቃና ለዓለም ሕዝብ የዘረጋችው ሞቅ ያለ እንግዳ ተቀባይነት ባህል የስፖርቱን ዓለም ያስደመመ ነበር። ሩሲያ ያንን የዓለም ዋንጫ ስታዘጋጅ እንዳሁኑ የአሜሪካ አይነት የጉዞ እገዳና የኢሚግሬሽን የቪዛ እንግልት አላሳየችም ነበር። እንዲሁም ለመጀመሪያ ጊዜ ለዓለም ዋንጫ ደጋፊዎች የፋን አይዲ የተሰኘ ልዩ መታወቂያ አዘጋጅታ ይህንን የያዘ ማንኛውም ሰው ያለ ቪዛ ክፍያ ወደ ሩሲያ እንዲገባ አድርጋለች። ደጋፊዎች በከተሞች መካከል በሚንቀሳቀሱ ባቡሮችና የህዝብ መመላለሻ ባሶች ላይ ሙሉ በሙሉ በነፃ እንዲጓዙም አድርጋለች። ምዕራባውያን ሚዲያዎች ሩሲያ ጨካኝ ናት፣ ዘረኝነት አለባት እያሉ የፈጠሩትን የፕሮፓጋንዳ ስም ማጥፋት ሩሲያ በተግባር ሰብረዋለች። ያንን ሁሉ ውለታዋን ረስተው ግን ዛሬ ላይ ሁሉም አገለሏት። ከዓለም ዋንጫው እንዳትሳተፍ አድርገው ሁለት የዓለም ዋንጫ መለጣቸው። ሩሲያ በታሪኳ ማንም ሊያንበረክካት ያልቻለ ታላቅ ሀገር ናት። አሜሪካና ኔቶ በኢኮኖሚ ማዕቀብ ሊጥሏት ሞከሩ፣ አልተሳካላቸውም። በዶላር አሰራር ሊያገሏት ሞከሩ። የሩሲያ ኢኮኖሚ ግን ይበልጥ ጠነከረ። በዩክሬን በኩል በቢሊዮን የሚቆጠር ዶላር የጦር መሳሪያ በማፍሰስ ወታደራዊ ሽንፈት ሊያናውጧት አሴሩ። ነገር ግን የክሬምሊን ወታደራዊ ጡንቻ ይበልጥ ገናና ሆኖም ወጣ። ምዕራባውያን በጦር ሜዳም ሆነ በኢኮኖሚ መስክ ሩሲያን ማሸነፍና ማሽመድመድ ሲያቅታቸው ወደ መጨረሻውና አስነዋሪ ስልት ተሸጋገሩ። እሱም የሩሲያን ሕዝብና ባህል በስፖርት መድረክ ማግለልና ማሳደድ ነው። ይህ ውሳኔ የጦርነት ውሳኔ ሳይሆን በኢኮኖሚና በወታደራዊ መስክ
ያጡትን የድል ዋልጋ በስፖርቱ ሜዳ ላይ በደካማ መልኩ ለመበቀል የሰነዘሩት የሽንፈት ማረጋገጫ ድርጊት ነው። ከሁሉም በላይ ግን የዚህ ግፍ ሰለባ የሆኑት ንጹህ ተጫዋቾች ናቸው። በአንድ አትሌት ወይም በእግር ኳስ ተጫዋች ሕይወት ውስጥ የዓለም ዋንጫን ወይም ኦሎምፒክን መጫወት የአንድ ዘመን ትልቁ ህልም ነው። ሩሲያ ከኳታር ዓለም ዋንጫ ማጣሪያ በግዳይ ስትሰረዝ የብዙ ተጫዋቾች የህይወት ዘመን ልፋት በአንድ ጀንበር መና ሆኖ ቀርቷል። እንደ አሌክሳንደር ጎሎቪያንና አርቴም ድዙምባ ያሉ ታዋቂ እግር ኳስ ተጫዋቾች እድሜ ዘመናቸውን ሲጓጉለት የነበረውን የዓለም ዋንጫ እንዳይሳተፉ መታገዳቸውን በሐዘን እንባ ውስጥ ሆነው ለዓለም ህዝብ እንዲህ ሲሉ ይጮሃሉ። እኛ ኳስ ተጫዋቾች ነን፣ ፖለቲከኞች አይደለንም። ያለምንም ጥፋታችን የህይወት ዘመን ህልማችንን ቀሙን። የሀገራችንን ባንዲራ ይዘን እንዳንወጣና ብሔራዊ መዝሙራችንን እንዳንዘምር መከልከላችን ሰብአዊነት የጎደለው ድርጊት ነው። ለምን እኛን ጠላችሁን? ለምን አገለላችሁን? የታለ የስፖርቱ ህግ? ፖለቲካና ስፖርት አይገናኙም። ስፖርት የዓለምን ህዝብ አንድ የሚያደርግ አፋቃሪ መድረክ ነው ስትሉን የነበረው ምነው ረሳችሁ ሲሉ ይጠይቃሉ። የሩሲያው ኮከብ አማካኝ ተጫዋች አሌክሳንደር ጎሎቪን እገዳውን ተከትሎ በሰጠው መግለጫ እንዲህ ሲል ሐዘኑን ይገልጻል። ከልጅነቴ ጀምሮ ህልሜ ሀገሬንና በዓለም ዋንጫ መድረክ መወከል ነበር። እኛ ኳስ ተጫዋቾች ነን፣ ፖለቲከኞች አይደለንም። ያለምንም ጥፋታችን ህልማችንን መቀማታቸው ፍጹም ግፍ ነው። ይህ ህመም በህይወቴ ሙሉ አብሮኝ ይኖራል ሲል በከፍተኛ ሐዘን ተናግሯል። የቀድሞው የሩሲያው ብሔራዊ ቡድን አምበል የነበረው አርቴም ድዙምባም ደግሞ የምዕራባውያንን ድርብ መስፈርት በቁጭት እንዲህ ሲል ይገልጸዋል። እኔ በስፖርት ውስጥ ፖለቲካ መኖር የለበትም የሚለውን ህግ አምናለሁ። ነገር ግን ሩሲያ ላይ ሲሆን ህጉ ይቀየራል። ሁልጊዜ ሩሲያን ለመጉዳት ምክንያት ይፈልጋሉ። ይህ በስፖርት ስም የተደረገ ፖለቲካዊ በቀልና ሰብአዊነት የጎደለው ድርጊት ነው ሲል በሐዘን የደማው ልብ ውስጥ ያለውን ቁጭት ያስተጋባዋል። ውድ ተመልካቾቻችን ታሪክ ሁልጊዜም እውነቱን መዝግቦ ይይዛል። ሩሲያን ከዓለም የስፖርት መድረክ አሳዶ ለመጣል የተደረገው ይህ ዘመቻ ስፖርቱን ከማዳን ይልቅ በዓለም አቀፍ ስፖርት ታሪክ ላይ የማይሻር ጥቁር ጠባሳ ጥሎም አልፏል። ነገር ግን ሩሲያ በእነዚህ ሁሉ ማዕቀብ ውስጥ አልወደቀችም። ተመልካቾች የዛሬው ዘገባችንን በዚህ አጠናቀቅን። በቀጣይ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጉ አብረውን ቤተሰብ ይሁኑ። ሰናይ ቀን።